በቅድሚያ በሀገር ውስጥና በውጭ የምትኖሩ በተለያዩ ዓለማት የምትገኙ የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ላለው የገና በዓል በኢትዮጵያ በተለያዩ ሃይማኖታዊና ባህላዊ ስነ ስርዓቶች እየተከበረ ይገኛል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ነው። ትናንት በመስቀል አደባባይ በተካሄደው የአእላፋት ዝማሬ ተብሎ በተሰየመው መንፈሳዊ ስነ ስርዓት የጧፍ መብራት የያዙ ምዕመናን ስነ ስርዓቱን አድምቀው አምሽተዋል። የኢየሱስ ክርስቶስ የልደት በዓል በላሊበላ ከተማም በድምቀት እየተከበረ ሲሆን በላሊበላ ቤተ ማርያም ቤተክርስቲያን በተከናወነው ስነ ስርዓት በርካታ የእምነቱ ተከታዮችም ታድመዋል። የላሊበላ ከተማ ማህበረሰብም በአደባባዮች ድግስ በመደገስ እንግዶቹን እያስተናገደ ይገኛል። በክርስትና እምነት ተከታዮች ዘንድ በትልቁ ከሚከበሩ በዓላት መካከል አንዱ የኢየሱስ ክርስቶስ የልደት በዓል ነው። በተለያዩ የሀገሪቱ ክፍል የሚገኙ የእምነቱ ተከታዮች እንደየአቅማቸው ጠላ በመጥመቅ ዶሮ፣ በግ አሊያም ፍየል በማረድ ወዳጅ ዘመድ ተጠራርተው በዓሉን በደስታ እያሳለፉት ይገኛሉ። በአንጻሩ ደግሞ በግጭትና በተለያዩ ምክንያቶች የተፈናቀሉ ወገኖች በዓሉን የሰላም ተስፋን እያሰቡ ነገር ግን ሆዳቸው የዕለት ጉርስ እየናፈቀ በዓሉን ለማሳለፍ ይገደዳሉ። ከኢትዮጵያ ውጪ ወጣ ስንል በዓሉ በሩሲያ ኦርቶዶክስ አማኞች ዘንድም በድምቀት እየተከበረ ይገኛል። በሩሲያ ዋና ከተማ በሞስኮ የአዳኙ ካቴድራል በተባለ ቤተክርስቲያን የተካሄደውን የልደት በዓል አከባበር በሀገሪቱ መንግስታዊ ቴሌቪዥን የቀጥታ ስርጭት ሽፋን ተሰጥቶታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም በአንድ ስሙ ባልተጠቀሰ ቦታ በዓሉን ከወታደሮቻቸው ጋር ማሳለፋቸው ታውቋል። ወደ እስራኤል ጎራ ስንል በአይሁዲቷ አገር እስራኤል በቤተልሔም ከተማ የሚገኙ የኦርቶዶክስ እምነት ተከታዮችም በዓሉን በተለያዩ ሃይማኖታዊ ስነ ስርዓቶች እያከበሩት ይገኛሉ። ምንም እንኳ አብዛኛው የእስራኤል ሕዝብ የአይሁድ እምነት ተከታይ ቢሆንም የክርስትና እምነት ተከታዮችም ይገኙበታል። ለክርስትና እምነት ተከታዮች ሁሉ መሰረት የሆነው የኢየሱስ ክርስቶስ የትውልድ ሀገር በሆነችው እስራኤል አንዳንድ ከተሞች ላይ በዓሉ በደማቅ ሁኔታ ይከበራል። ቤተልሔም፣ ኢየሩሳሌምና ናዝሬት የሚባሉ የእስራኤል ከተሞች በዓሉ ከሚከበርባቸው አካባቢዎች መካከል ዋነኞቹ ናቸው። በግብፅም የልደት በዓሉ በድምቀት እየተከበረ ሲሆን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የእንኳን አደረሳችሁ መልእክት ለሕዝቡ አስተላልፏል። ለሁላችንም በዓሉ የደስታና የሰላም ይሆንልን እያልኩ ወደ ሌላኛው የዕለቱ መረጃዬ አለፍኩ። አብራችሁኝ ቆዩ እላለሁ። በሌላው መረጃዬ ከቅርብ ጊዜ ወዲህ እየተጠናከረ የመጣው የሁለቱ ሀገራት ግንኙነት አሁንም ተጠናክሮ መቀጠሉ ይፋ ሆኗል። በምንም አይነት ጉዳይ የኢትዮጵያ ቀኝ እጅ ናት የሚባልላት የተባበሩት አረብ ኤምሬት ከኢትዮጵያ ጋር ለመተባበር ዳግም ማረጋገጧ ተሰምቷል። አንዳቸው የሌላኛቸውን ሰላምና ደህንነት እንዲሁም የግዛት አንድነት ለማስጠበቅ ያላቸውን ስትራቴጂክ አጋርነት በድጋሜ አረጋግጠዋል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነትም ገልጸዋል። የሁለቱ ሀገራት ሚኒስትር መስሪያ ቤቶቹ የጋራ መግለጫውን ያወጡት የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሼህ ሻክቡት ቢን ናሂያን በኢትዮጵያ ያደረጉትን የሥራ ጉብኝት ተከትሎ ነው። የአቡ ዳቢው ሚኒስትር ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው ቀጠናዊ ሰላምና ደህንነት ላይ ሁለቱ ሀገራት ያላቸውን የጋራ ፍላጎት በተመለከተ ምልከታቸውን እንደተለዋወጡ ተገልጿል። በወጣው የጋራ መግለጫም ይህንኑ የሰላምና ደህንነት ጉዳይ አንስቷል። ሁለቱም ወገኖች አንዳቸው የሌላኛቸውን ሰላምና ደህንነት፣ የግዛት አንድነትና ኢኮኖሚያዊ ፍላጎቶች ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነት በድጋሜ አረጋግጠዋል ይላል መግለጫው። ዶክተር ጌዲዮን እና ሼህ ሻክቡት ከሁለትዮሽ ጉዳዮችን በተጨማሪ በቀጠናዊና ዓለም አቀፋዊ የሰላምና የጸጥታ ጉዳዮች ላይ የተመዘገቡ ቁልፍ ለውጦችን እንደገመገሙ መግለጫው ያስረዳል። ሁለቱም ወገኖች በቀጠናው መረጋጋትን ለማምጣትና ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነት መግለጻቸውን በሰፈረው መግለጫ ላይ የሱዳን የእርስ በርስ ጦርነት ጉዳይ በአጽንኦት ተነስቷል። ከ3 ዓመት በፊት ጀምሮ በጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች
የሚፈጽሟቸውን ጥቃቶች አውግዟል። በሱዳን ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል። ጦርነቱ የሚቋጭበትን መንገድ በተመለከተም የእርስ በርስ ጦርነቱን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች ፍላጎት መሆኑን ሁለቱም ወገኖች አስምሮበታል የሚለው መግለጫው ላይ ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁምነት የሚያድግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስት ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑን አንስተዋል። የተባበሩት መንግስታት ድርጅት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውንም አካል ግን በስም አልጠቀሰም። የባህረ ሰላጤዋ አገር የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። የሰብአዊ መብት ተሟጋቹ ተቋም አምነስቲ ኢንተርናሽናልን ጨምሮ የተለያዩ አካላት አቡዳቢ ከሱዳን ጦር ጋር እየተዋጋ ላለው የፈጥኖ ደራሽ ኃይል መሳሪያ እንደምታቀርብ በማንሳት ይከሳሉ። የተባበሩት አረብ ኤሚሬቶችና የሱዳን ፈጥኖ ደራሽ ኃይል ግን ይህንን ክስ በተደጋጋሚ ውድቅ አድርገዋል። የኤሚሬቶችና የኢትዮጵያ የውጭ ጉዳይ ሚኒስትር በጋራ ያወጡት መግለጫም ሁለቱም ወገኖች ሰላምን ለማስፈን ቀጠናዊ መረጋጋትን የሚፈታተኑ ተግዳሮቶችን ለመፍታትና የቆየ ስትራቴጂካዊ አጋርነታቸውን ለማጠናከር የጋራ ቁርጠኝነት እንዳላቸው ጠቅሰዋል። ከጠቅላይ ሚኒስትር አብይ መንግስት ወደ ስልጣን መምጣት ወዲህ ከኢትዮጵያ ጋር ያላት ትብብር በብዙ መልኩ የጠነከረው ኤሚሬት እንደ ሰላምና ደህንነት እንዲሁም ኢኮኖሚና ኢንቨስትመንት ባሉ ጉዳዮች ላይ ዋነኛዋ የአዲስ አበባ አጋር ሆና ትገኛለች። የተባበሩት አረብ ኤሚሬት ከኢትዮጵያ ጋር ጥብቅ የሆነ ግንኙነት እንዳላት የሚታወቅ ሲሆን በርካታ የጦር ድሮኖችም ከኤሚሬት ወደ አገር ውስጥ ይገባሉ። በአፍሪካ ቀንድ ቀጠና በዚህ ሰዓት ከፍተኛ የሆነ የመቧደንና ጥምረት የመፍጠር ሁኔታን የሚያመላክቱ እንቅስቃሴዎች እየተስተዋሉ ነው። ሳውዲ አረቢያ፣ ግብፅ፣ ኤርትራና የሱዳኑ አልቡርሃን ጦር በአንድ ላይ ሲጣመሩ አረብ ኤሚሬት፣ ኢትዮጵያ፣ እስራኤልና የሱዳኑ ልዩ ኃይል በቀጠናው ሌላ ጥምረት እንደፈጠሩ በርካታ ተንታኞች እየገለጹት ይገኛሉ። በቀይ ባህር ላይ የበላይነትን ለመያዝ በተለያዩ ኃይሎች የተጀመረው እንቅስቃሴ ከሰሞኑ እስራኤል ለሶማሌላንድ በሰጠችው የአገርነት ዕውቅና ጋር ተዳምረው ኢትዮጵያ ወደ ባህር በር ለመውጣት እያደረገች ያለችው ያላሰለሰ ጥረት ሲጨመርበት በአፍሪካ ቀንድ ቀጠና አንዳች የተለየ ጂኦፖለቲክሱን የሚቀይር ጉዳይ ይፈጠራል ተብሎም ይታሰባል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።